ምግብ ጋር ተያይዞ ከልብስ ጋር ተያይዞ ምድረበዳ አበቦችን ተመልከቱ። ይሄ ጥረግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90%ቱን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። እንደ አሳማ ጭቃ ውስጥ ከመርመጥመጥ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል። እግዚአብሔር ቸግሮት አይደለም፣ እኔ በራሴ ህይወት ያየሁት ነው። ዊትነስ ነኝ። ይሄ ማለት ብሌሲንግ ይባላል። ተጨነቁ አትጨነቁ ያለን መስመር አለ። አትጨነቁ ካለ አልጨነቅም፣ ተጨነቁ ላለው እጨነቃለሁ። ጥበብ ታሳልቃለች እንጂ አታልቅም። ከመጥበብ መጠበብ ከጠብ ጥበብ ይበልጣል። በጣም ለየት ያለ ነገር አመለካከት አለኝ ስለ ጊዜ። የሌላውን አላቅም፣ ስለ ራሴ ጉዳይ ነው ማወራው። አንዳንድ ሰው ጥቂት ዓመት ኑሮ ብዙ ልምዶች ይኖሩታል። አንዳንዱ ረጅም ዓመት ኑሮ ጥቂት ልምዶች ይኖሩታል። ለምሳሌ የ3 ዓመት ሕፃን ቅዱስ ቂርቆስ ታወቀ። ቅዱስ ቂርቆስ ትልቅ ገል ተጽፎለታልና የኖረው ዓመት 3 ዓመት ነው። እንዴት ሊሆን ቻለ ያለሽ? አንዳንድ ሰው ደግሞ 90 ዓመት ኑሮ የህይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ምን ብለሽ ትጽፊለታለሽ? አቶ ገሌ በዚህ ዓመተ ምህረት እዚህ አካባቢ ተወለዱ፣ አደጉ፣ እድሜያቸው ለትምህርት ሲደርስ ተማሩ፣ አገቡ፣ ወለዱ፣ ሞቱ። ምንድን ነው ታዲያ? አንድ ገጽ አይሞላም ህይወታችን ማለት ነው? እንዴት ሊሆን ይችላል? የተገቢ ነው ብዬ አላምንም። ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይመጣሉ? አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበረ፣ አንድ ጫካ አቋርጦ ነበረ። የአንበሳ እንኳን ታሪክ ከጻፈ ሰው እንዴት አንድ ገጽ ማትሞላ ህይወት ሊኖር ይችላል? ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት። ለምሳሌ ትልቅ ቫልዩ የምንሰጠው ገንዘብ ነው፣ ግንዛቤን ሳይሆን ገንዘብ ነው። በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያለበስኪ የሚኖረው ገንዘብ ነው። ኦኬ ጥሩ ነው፣ ሰው ገንዘብ ያገኝ ማለት አይደለም። ግን ገንዘብን በህልምሽ ታስቢዋለሽ? አታቂው። ይኑርሽ አይኑርሽ አታቂው። የቀን መገልገያ ነው፣ የሌሊት አይደለም ነው። ኦኬ። ስለዚህ ሰው 70 ምናምን ዓመት ቢኖር 8 ሰዓቱን በእንቅልፍ በቀን ያሳልፋል። አጠቃላይ ኦልሞስት 30 ምናምን ዓመት ይተኛል። 40 ምናምን ዓመት ነው ምድር ላይ የሚኖረው ነቅቶ ማለት ነው። ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ 5 ሚሊዮን ብር ይኖር በትንሹ ወይም 10 አጆን ነው እንዳያመጣጡ፣ ያ ሰው ከዚህ ዓለም ይለያል ነው። ሲለይ የለፋበት ነው መነገር ያለበት አይደል? ለምን ይሄው ታሪኩ ላይ 10 ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባል? ምን ያህል እዛ ላይ ሲቆም ቆመ ነው ህይወት ታሪካችን ውስጥ እንኳን ሊገባ አይችልም። ሰው ለዚህ ብቻ አልነበረም መፈጠሩ ነው። ዛሱ አይኔ ሁልጊዜ የዓለሙ ሳይንስ ተምረነዋል፣ ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው። የተፈጠርንበትን ዓላማ ስለሚያስረሳን ለቁስ ነው የተወለድነው፣ ለቁስ ነው የምንኖረው፣ ለቁስ ነው የምንሞተው። ስፒሪቹዋል ዓለም አክሰስ ስለማናደርግ ታሪክ የለንም። ከእድሜ ይልቅ የህይወት ኤክስፒሪየንስ ብዙ ነው አልኩኝ። ራሴን ነው ነው የምናገር። ይሄ ዳሴን ከንቱ ምናምን አይደለም። ለምሳሌ 16 በላይ ሀገሮች አይቻለው፣ 29 መጽሐፍ ጽፌ ያለው፣ በረሃ ውስጥ በመርከብ ውስጥ በአየር ላይ ብዙ ነገሮች ላወራልሽ እችላለሁ። የህይወት ታሪክ አውራ በባ ከኖርኩበት እድሜ የሆነ ነገር ፈጥኗል። ኦኬ እዚህ ላይ ቆም ብዬ አስባለሁ ነው። ለምን ይሄ ሆነ ብዬ ሳስብ ጊዜ አንጻራዊ ነው የሚለው መልስ እኔ ላይ ይመጣል። ለምሳሌ ገንዘብ ይበረክታል። እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው። እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል አይደል? እግዚአብሔር ቸግሮት አይደለም፣ ኦር ሳምቲንግ አይደለም። ስትሰጪ ይትረፈረፋል ነው። አታቂውም ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደሞዝ እኔም አንቺም እናገኛለን፣ ኦር እኔና አንቺና ሌላ ያንቺ ተርፎሽ ይዛኛው ደግሞ ወዲያው ቡን ይላል። ምንድነው ቡን ያደረገው? አንዳንዱ ደግሞ ሰጥቶት አያልቅም። ይሄ ማለት ብሌሲንግ ይባላል፣ በረከት። በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት። ጊዜም ባርከው አልፋ እግዚአብሔር ጊዜም ባርከው ካልሹ በጣም በጥቂት ጊዜ እጅግ ብዙ ስራ ሊያሰራሽ ይችላል። በቃ እኔ በራሴ ህይወት ያየሁት ነው። ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ መጽሐፍ ቅዱስ ክፍል አለ። ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ማቴዎስ፣ እነ ጴጥሮስ እና ዮሐንስ አሳ አጥማጅ ናቸው። ሌላም እነ ቶማስ የግንብ ስራ ወዘተረፈ። ሉቃስን ብትዩ ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው
ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ቀርለ ማለት ልፋት ቀርለ ነው። በጣም ትልቅ ጉዳይ ነው ማወራው። አሁን እንደውም እስካሁን ካለው ለእኔ ትልቅ ጉዳይ ነው ይሄ ብናገረው። ውሃው ወይን ይሆናል። ባህር ላይ እንምጣ ሲሉት እነ ጴጥሮስን ነው ይላቸዋል። ነፋስ ሲገሰጽ ያሉ ሙሴ ብርሃን ሲበራ በጣም ስፍር ቁጥር የሌለው ደግሞ አጾሙ ሞይ ሲሏቸው ሙሽራው እያለ ሚዜዎቹ አይጾሙ ይላቸው እና የነበሩበት ህይወት በጣም በቃ አይተውት ማያውቁት ነው። ከስቅለቱና ከትንሣኤው በኋላ ጥቂት ሲለያቸው አሳ ለማጥመድ ሌሊቱን ሁሉ ይታገላሉ ነው። የትግል ህይወት ነውና ዓለም ለኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል አሳ ግን የለ። መታገል አሳው ግን አይገባ። በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሎ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል። እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው፣ ሌፍት ልፋት ነው፣ ቀኝ ራይት ነው። አሳውን ደግሞ ጠብሰን እንበላለን እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስታል እና ተለወጠ ነው። ኦኬ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ አይነት ነው። እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ የምናሸክመው። ኦኬ ኮንቲኒው። አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን። አትጨነቁ ነው በጣም ትልቁ ሜሴጅ። አትጨነቁ፣ ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ የምድረ በዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግስቷና ጽድቋን ፈልጉ እኔችን ቀድጃታለሁ። በዚህ ምንም የምታጡት ጉዳይ የለም ባካችሁ አይነት ነው። ትኩረት ማድረግ ያለብኝ ወደ አዘዘኝ ይመስላል። መንግስቱ ምንድነው? ጽድቅ ምንድነው? ሌላ ጉዳይ ነው። ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው። አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረ ግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90% ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። ብሌሲንግ የለም ላይፋችን ላይ በረከት የለም። በቃ ምንም የለም። ትደክሚያለሽ፣ ትለፊያለሽ፣ ነጭ ላብ አልብጥ እስከ ሞት ድረስ ትጓዣለሽ። ይህን ኤክስፒሪየንስ ማድረግ አትቺ። ምክንያቱም እሱ ያለን ሌላ ነው። ተጨነቁ አትጨነቁ ያለን መስመር አለ። አትጨነቁ ካለ አልጨነቅም፣ ተጨነቁ ላለው እጨነቃለሁ ነው። ስለዚህ ይህን እሰጥሃለሁ የሚጨመርልሃል። ይሄ ምድራዊ ላይ ያለውን ጉዳይ ዓለም ማየት የሚፈልገውን የሚጓጓውን ሁሉ እሰጥሃለሁ፣ አትጨነቅ ልጄ፣ የኛውን ተጨነቅ ካለኝ አምላኬ አልፋ እግዚአብሔር ነው ይሄን ያለው። አደምጠዋለሁ። ካደመጥኩት የኔ ሪያሊቲ ሌላ ነው። አንድ ዓለም ላይ እንኖራለን። እኔ የምኖርበትና አንድ ሰው የሚኖርበት ሪያሊቲ ይለያያል ነው። ልክ እንደ ቀኙና ግራው መንገድ ነው። ግራው ትግል ነው፣ ይታገላል እያለ አንዳንዱ ደግሞ አይታገልም። ለምሳሌ ሁሉም ጥለው የሄዱት ተመልከቻቸው። በረሃ ውስጥ አይራቡም እኮ ምግብ አይደል የሚፈልጉ። ምግብ ከፈለጉ አንድ መልአክ ተልኮ ልክ እንደ ኤልያስ ህብስት ይመግባቸዋል። ያ ደግሞ በማዕዛን ብቻ ይረካሉ። በቃ ዛሱ አይ ምግብ ከቆመ እነሱ ማየት የሚፈልጉት ሌላ ሪያሊቲ ነው። ብርሃን ሲወርድ መላእክት ሲወጡ ሲወርዱ ሌላ ምድር ላይ ሆኖ ጀስት ሄቨንን እንደማጣጣም እንደ ያዕቆብ ተኝቶ ድንጋይ ተንተርሶ የወርቅ መሰላል እንደተመለከተው ምድር ላይ ሆነው ረቂቁን ዓለም ያያሉ ነው። ይሄ ደግሞ ጥሮ ግሮ ላቡን ጠፍ አድርጎ ይኖራል። እና ምንድነው ወደ መጽሐፉ ስንሄድ ብዙ ጊዜ የሚባለው ኮንሰፕት ከአንዱ አንዱ ይለያያል። በቃ ይሄን ያየሁት ነው፣ በራሴ ነው። ሌላው አይመለከተኝም። በዚህ ላይ አንድ የራሴ የሻራ ያለኝ ሰው በመሆኔ ማለት ነው። ስለዚህ ሰዎች ጊዜያቸው እንዲባረክ እግዚአብሔርን ቢጠይቁት ጥበብ ታሳልቃለች እንጂ አታልቅም። በጣም ሰፊ ዓለም ነው። በጣም የሚያስደስት ዓለም ነው። ከመጥበብ መጠበብ ከጠብ ጥበብ ይበልጣል። ይህን ብቻ ቢይዙ በቂ ነው እና ከፍ ብለው እንዲመለከቱ ዝቅ ካልሽ ዝቅታ
ብዙ ጊዜ ላለው እንደ አሳማ ጭቃ ውስጥ ከመርመጥመጥ በልዕልና መጓዝ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ ለምንድን ነው? እና ሰዎች ሌላ የሚናገሩትን ነገር በጣም ቢጠነቀቁ ከባድ ነው። አንደኛ በእኛ ትምህርት ከነፍስ የሚወለዱ